ሰላም እንደምን አላችሁ? ይህ ደራሽ ኒውስ ነው። የዕለቱን አዳዲስ መረጃዎች ይዘን መተናል። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ጦርነት እንዲጀምር አልፈልግም፣ ከተጀመረ ግን አሰብ ደርሶ ዝም ብሎ የሚመለስ የኢትዮጵያ ወታደር የለም፣ የሚሰራውን ያውቃል። ይህን ያሉት የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ናቸው። ጀነራሉ በአዋጊነት ስለተሳተፉበት የያኔው የኢትዮ ኤርትራ ጦርነት የታሪክ ሂደት አንስተው በቁጭት ይናገራሉ። ያን የተፈጸመው ስህተት ዘላለም የሚያስቆጭ ስህተት ነው። በወቅቱ ግንቦት 4 1990 ዓ.ም የኤርትራ ወታደሮች በሁለት ኮር በ6 ክፍለ ጦርና በአንድ ሜካናይዝድ የተደራጁ በመድፎችና በታንኮች ታጅበው ባድመንና አካባቢውን በወረሩበት ጊዜ ለወረራው በአጸፋ ምላሽ ይሰጥ የሚል ውሳኔ ለማሳለፍ የኢህአዴግ ስራ አስፈጻሚና የህዝብ ተወካዮች ምክር ቤት ጊዜ አልፈጀባቸውም ነበር። የኤርትራ መንግስት በበኩሉ በግዛቴ ውስጥ ነው ያለሁት፣ የወረርኩት መሬት የለም በማለት መሳለቁ ትዝ ይለኛል። ታዲያ ያኔ ኢትዮጵያ በቂ መከላከያ ስላልነበራት ከተለያዩ ህብረተሰብ የተውጣጡ ወጣቶችና የተባረሩ የደርግ ወታደሮች ተመልሰው በፍጥነት እንዲሰለጥኑ ተደርጎ ሲያበቃ የሻዕቢያ ወታደሮች የያዙትን ቦታ አስለቅቆ እያጠቃ ቡሬ ግንባር ደርሶ አሰብን ለመያዝ ሲሰማራ እነመለስ አስቆሙት። ውሳኔው የመለስ ብቻ አልነበረም። እነ ስዩም መስፍንና ስብሐት ነጋም ጦሩ ገብቶ አሰብን እንዲይዝ አይፈልጉም ነበር። እናም ተመለሱ ተባለ። የትግራይ ወጣቶችን ጨምሮ ከመላው ኢትዮጵያ የተውጣጡ የሀገር ልጆች ለጦርነት እየተማገዱ እያለ ስብሐት ነጋ ከኤርትራ ጀነራሎች ጋር ይገናኝ ነበር እና እኛ አናቅም። በኋላ ነገሩን ስንሰማ በጣም አዘን። ለትርጉም አልባ ጦርነት በርካታ የኢትዮጵያ ወታደራዊ መኮንኖችና የትግራይ ወጣቶች ያለቁበት ጦርነት ነበር በማለት ታሪካዊ አጋጣሚውን በቁጭት አስታውሰዋል። ጀነራሉ አክለውም አንድ የሚከነክነኝ ጉዳይ አለ ይላሉ። አንዳንድ ሰዎች ኢትዮጵያ የባህር በር ያስፈልጋታል በማለት ይናገሩና ምክንያቱን ሲያስቀምጡ የህዝብ ብዛትን ይጠቅሳሉ። ኢኮኖሚያችን እያደገ በመምጣቱ እንደሆነም ሲናገሩ ሰማለሁ። ዋናው ቁም ነገር ይሄ ነው ብዬ አላምነው። ኢትዮጵያ አሰብ የሚያስፈልጋት የኢትዮጵያ ስለሆነ ብቻ ነው ሲሉ እንቅጩን ተናግረዋል። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።